ተመልካቾቻችን አሁን የምንገኘው በሶማሌ ብሔራዊ ክልላዊ መንግስት በሊበን ዞን ዶሎ አዶ ወረዳ ዳዋ ወንዝ አካባቢ ላይ ነው። ይህ የዳዋ ወንዝ ከባሌ ሃይላንድ ተነስቶ እዚህ በኢትዮጵያና ኬንያ እንዲሁም በሶማሌ ድንበር ትራያንግል በሚባለው ቦታ ላይ እንደዚህ ጎምለል እያለ ሲፈስ ትመለከቱታላችሁ። እጅግ በጣም ትልቅ ወንዝ ነው። ያ ማዶ የምታዩት ኬንያ ነው፣ ኬንያ ነው። ይሄ ኢትዮጵያ። ወንዙ እንግዲህ የተፈጥሮ ወንዝ እንግዲህ በተፈጥሮ በዚህ ድንበር ሆኖ ሁለቱን አገር ለይቷል ማለት ነው። እዚህ ባለው መልካ ገርቦቶ ይባላል። 48 ዶንታ አለው። 48 ምን አለው? 48 ዶንታ። ዶንታ ምንድነው? ዶንታ ደግሞ ይሄ መሸከመው እነዚህ ጀልባ የሚመስሉ ጀልባ አንዳንድ ጀልባው ዶንታ ነው የሚለው በሶማሊኛ። በሶማሊያ ወደዛ ያለው ሀገር ምንድነው? ኬንያ። ይሄስ ኢትዮጵያ። ኢትዮጵያ መጨረሻ የኛ ሀገር የሚያደርሱት በቆሎ፣ ዘይት፣ ሩዝ እሱን ደግሞ አንድ ጊዜ ወደዚህ ሸማ አንድ ጊዜ ወደዚህ ሸከማል። አካላችን ሰላም ነው፣ ችግር የለም። አሳማ ቤቱ ነው። አንዱ ሰው ቤት አለ ዋውት አሳ ቤት ነው። የመከባከብ ሰው የለም። ሙቀቱ በጣም ከባድ ነው። ግን ሙቀቱ ከባድ ነው። ዝናብ የለም። ሙቀቱ ብርም አለ። አሁን እናንተ ኬንያም እየሄዳችሁ ትኖራላችሁ? አንዳንዴ ለገበያም ትሄዳላችሁ? ለገበያ ያ ኮምቶን ወደ ገበያ ነው የምሄደው። ያ መኪና ወደ ገበያ መጥቶ ከዚህ ተሸክሞ ገበያ ይወስዳል። ሶማሌም ቅርብ ነው ለዚህ አይደል? የሞቅዲሾ ሶማሌ ትንሽ ራቅ ይላል። ማዕከላችን ኬንያ አለ። በማዕከላችሁ ኬንያ አለ። ዳዋ ወንዝ በኢትዮጵያና በኬንያ መካከል ድንበር ሆኖ በመሃል ይፈሳል። ከወንዙ ዳር ላይ በርካታ የመስኖ ስራዎችን እናገኛለን። ይህንን አሳይቻችኋለሁ ለዛሬ። መልካም ጊዜ ይሁንላችሁ። ወደ በኋላ ላይ ደግሞ ስለ ዶሎ አዶ ከተማ ነግራችኋለሁ፣ ስለ ዶሎ ባይ ከተማ ነግራችኋለሁ፣ እንደዚሁም ስለ ቡቆማ ይሆናችኋል። حمر بي قاليسي دارسة بعديك هيك جلدها شيفني شوف بديلي جعبك صعدكي وشعيرتي صعدكي وشعيرتي ተመልካቾቻችን አሁን የምንገኘው በሶማሌ ብሔራዊ ክልላዊ መንግስት በአፍዴርና ሊበን ዞን መሃል ላይ የሚገኘው የገናሌ ወንዝ ድልድይ ላይ ነው። አሁን በሶማሌ ብሔራዊ ክልላዊ መንግስት ውስጥ በድንበር አካባቢ ከሚገኙት ወረዳዎች አንዱ ነው። ዶሎ አዶ ከበስተግራችን አለ፣ ዶሎ ባይ በስተቀኝ ነው። ስለዚህ ዶሎ ባይ የሚባል ደግሞ ወረዳ እናገኘዋለን። ኬንያ እስከ 40 ኪሎ ሜትር፣ ሶማሌ እስከ 5 ኪሎ ሜትር ርቀት ላይ ለዚህ አካባቢ ይዋሰናሉ። የድንበሩን ቦታ ለማግኘት ማለት ነው። 5 ኪሎ ሜትር ከሄድን የሶማሌ ሞቅዲሾ ድንበር እናገኛለን። እስከ 40 ኪሎ ሜትር ከተጓዝን ደግሞ ኬንያ። قروي ما يجلدها وجبتي بي جبتها حمر بي ما يجلدها ما قاليسي جالسة بعديك هيك جلدها وقلبي جعل هذا موقع وجبولاي ما
jigay inaabo eega joogta ma hargeysay wala la joogta ma baydhaba ayra joogta ma garooway baaya joogta ma jabutibay aada joogta ma xamarbay baaya joogta ተመልካቾቻችን አሁን የምንገኘው በሶማሌ ብሔራዊ ክልላዊ መንግስት በሊበን ዞን ድንበራማ የኢትዮጵያ የሶማሌ እንደዚሁም የኬንያ ትራያንግል በሆነችው በዶሎ አዶ ከተማ ነው። ዶሎ አዶ እንግዲህ ትራያንግል እንድትባል ያደረጋት በዚህ በኩል ከ2 ኪሎ ሜትር ባላለፈ ቦታ ላይ የሶማሌ ድንበር ይገኛል። እንደዚሁም ደግሞ እስከ 40 ኪሎ ሜትር ርቀት ላይ ደግሞ የኬንያ ድንበር ይገኛል። እቺ ድንበራማ ከተማ በቀድሞ የደርግ አስተዳደር መንግስት በነጌሌ ቦረና አስተዳደር ውስጥ ወይም ደግሞ በሲዳሞ ክፍለ ሀገር ትገኝ እንደነበረ ይታወቃል። ከዛ በኋላ እንግዲህ በሶማሌ ብሔራዊ ክልላዊ መንግስት ሊበን ዞን ውስጥ ተካታ እየተዳደረች ነው የምትገኘው። የኢትዮጵያ የንግድ ኮሪደር ከሚባሉት ቦታዎች አንዱ ነው ብሎ መውሰድ ይቻላል። በሶማሌ ባይዶዋ ይዞ እስከ ህንድ ውቅያኖስ የሚዋሰን ሰፊ የንግድ መስመር ስላለው ከተማዋ በንግድ እንቅስቃሴዋ ትታወቃለች። እጅግ ሞቃታማ ከባህር ጠለል በላይ ከ200 ሜትር ያልዘለለ ከፍታ ስላላት በጣም በረሃማና ሞቃታማ ከተማ ናት። ማየርታንዴ አይዳየን ሁኖይ አይዳየን ራዲየን ሁኖይ ዶሐወይለ ድዝሚዮ ሁኖይ ደይርከባንዴ አይባ ሁኖይ داين هنوي داين را داين هنوي دو حويله دزبي هنوي دير كباند ايوا هنوي ما يركان داين هنوي داين را دايا هنوي دونيا وركا هنوي وجعل كدمر انكدر تيدرو وجعل كدمر انكدر تيدرو وجعل كدمر انكدر تيدرو وجعل كدمر انكدر تيدرو ስለ ዶሎ አዶ ታሪክ አጠር ያለ ቃለ ምልልስ አደርጋለሁ። አንድ አባት አጠገብ ያሉ ወደ እሳቸው ወስዳቸዋለሁ። እሺ እንተዋወቅ። ሙስጠፋ ቡሌ ይባላለው። የዶሎ አዶ ወረዳ ነዋሪ ነኝ። ዶሎ አዶ ምን ማለት ነው? ከትርጉሙን ጀምር። ዶሎ አዶ ማለት ዶሎ ሚስ ዶንታ ማለት ነው። ከዶንታ የሚለው ቃል የመጣ ነው። ዶሎ የሚለው ዶንታ ምን ማለት ነው? መሻገሪያ። እሺ አዶ ሚስ በሁለት ውሃ መሀል የምትገኝ ማለት ነው። አይላንድ ማለት ነው። ስለዚህ የገናሌና የዳዋ ወንዞች በቅርብ ርቀት ከተማዋን ስለሚያልፉ ያ በዚህም በገናሌ በዚህም ዳዋ ስላለ ሁለት ወንዝ መሀል የምትገኝ እንትማ ማለት ነው። ከተማዋ ምን ትመስል ነበር? እስቲ በተለያዩ መንግስታት በኢህአዴግ በደርግ በኃይለ ሥላሴና ከዛ በፊት የነበራት አስተዳደር አመሰራረት ምን ይመስላል? ከተማ መጀመሪያ የተመሰረተችው ቆይት ብሏል። አካባቢ ነው መጀመሪያ ሚሊተሪ ቤዝ ሆና የተመሰረተችው። ከዛን በመቀጠል ሶማሊያን፣ ኢትዮጵያን፣ ኬንያ ወስና ማርኬት ሴንተር ላይቭስቶክ የእንስሳት ገበያ ሆና አገልግላለች። ከዛም በተጨማሪ በ1970 ዓ.ም በአራርሲ
ምክንያት ማለት ነው የመስኖ እርሻ ስራዎች ኢንትሮዲውስ ተደርጓል። ከዛ በኋላ ወደ ከተማ ተበቁራ ወንዝ ዳር መጀመሪያ የተመሰረተችው ወንዝ ዳር ነው። በጎርፍ ምክንያት ተፈናቀለች። ከዛ ቦታ ትንሽ ከፍ ብላ እዚያ ቼክ ላይ ባላ አካባቢ ነው እንደገና መሰረት የጣለችው። ከዛም በተጨማሪ እንደገና በጎርፍ ምክንያት ህዝቡ ወጥተው እዚያ አሁን ያለንበት ቦታ ሰፈር በዛ ሂደት ነው ዶሎ የተቀረቀረች። ጥሩ እንግዲህ ዶሎ አዶ በጣም የንግድ ከተማ ናት። ብዙ የንግድ እንቅስቃሴ ይታይባታል። ንግዱ ከስሙ አንጻርና ከትራንግሎ አንጻር የተለያዩ ሀገሮችን ነው ማለት አዋሳኝ የሆነችው። እዚህ በኬንያ አለ፣ በሶማሊያም አለ። ንግዱ በጣም ምቹ ነው። በዛ ምክንያት ዋናው ህዝቡ ከተማ የሚተዳደረው በንግድ ነው። ከሶማሊያ ቀጥታ ከብታቸው በዚህም መሀል ሀገር ኢትዮጵያ አዲስ አበባ፣ በዚህም በኬንያ፣ በዚህ በኩል ደግሞ በኮዴ እስከ ሌላው ሶማሌ ሪጅን አካባቢ ሐዋሳን ስለያዘች ንግዱ መሰረት እንድትል ምክንያት ይሆናል ብዬ ነው ማለት ነው። እንዴት ነው ሙቀቱ አይከብዳችሁም? በጣም ከፍተኛ ሙቀት ነው እዚህ ያለው። ሙቀታማ ነው ስታየው ከባህር ጠለል በላ ከመቶ እስከ 200 ሜትር ከዛ በላይ አይደል። በጣም ለውላድ ነው። ይሄ ነው ብዙ ተጽዕኖ ያሳድረው። ሙቀታል ሙቀቱን አንዳንድ ጊዜ እስከ 43 ዲግሪ ይደርሳል። ግን ደህና ነው። እዚህ ተላምዷል። በጣም ጥሩ ነው። የዳዋና የገናሌ ወንዞች ደግሞ በቅርብ ርቀት በከተማዋ ነው የሚያልፉት። ይሄ ደግሞ አንዱ ደግሞ ጥሩ ነገር ነው። ሙቀቱንም ያበርዳል፣ የእርሻ ስራ እንዲኖር ያደርጋል። ስለዛ እስቲ ንገሩኝ። ገናሌና ዳዋ የሚገናኙት እዚህ ቅርብ ቦታ ነው። 1 ኪሎ ሜትር አይደርስም። ከሰከናይ ጁባ በመባል ይታወቃል። ጁባ ይባላል የሚገናኙበት ይባላል። አንድ ላይ ተይዞ ወደ ሶማሊያ ነው ሄዱት። ከተማዋ ወይ እነዚህ ወንዞች ከፍተኛ የኢኮኖሚክ ተዋጽኦ አላቸው። ስፔሻሊ አግሪካልቸራል ፕራክቲስ አለ። በተለይ እዚህ አካባቢ የሚመረተው የሽንኩርት ምርት በኃይለኛ ደረጃ በሁለቱም ወንዝ ይመረታል። ለምሳሌ ያህል ባለፈው ሃርቨስቲንግ ታይም መጀመሪያ አካባቢ 1 ኪሎ ከመቶ ምናምን በላይ ነበር የጀመረው። ከምርቱ ብዛት የተነሳ ዝቅ ያለ ወደ 20 ምናምን ደርሷል እና ብዙን ጊዜ ህዝቡ የሚተዳደረው አግሮ ፓስቶራሊስት ነው። የእንስሳት ሀብትም አግሪካልቸር ቮለንተሪ ፕራክቲስ ያደርጋል። ጥሩ ነው። እንደው እንግዳ ተቀባይ ነው አካባቢው። ሶማሌ ህዝብ በጣም ሰላም ነው። እንግዳ ተቀባይ ነው። ጥሩ ህዝብ ነው ያለው በሚገባ። ሀገሩ በሁለት ወንዝ መሀል ስለሚገኝ ለእርሻ ልማትን፣ ለኢንቨስትመንትን፣ ለብዙ ነገር በጣም አመቺ ነው። በዚህ ምክንያት ወይም ማተም ነው ለኢትዮጵያ ህዝብ ባለሀብቶች መጥተው ኢንቨስት እንዲያደርጉ ዶሎ አዶ እንዲመጡ ኢንቨስት እንዲያደርጉ እንጋብዛለን። በጣም እናመሰግናለን። በመጨረሻ የሚሉት ነገር ካለ እድሉ ሰጥቻለሁ። መጨረሻ ላይ ለማለት የምፈልገው እንደሚታየው አገሩ በደርግ ጊዜ ትንሽ መንደር ነበረች። ከዛ በኋላ ያን ጊዜ ትንሽ ያደገች መጣች። ከኢትዮ ሶማሌ ዋር ወደ ሀገራቸው የተመለሱ የኛ ሰዎች ማለት ነው ለምራት ተሰደው የሄዱት ከመከባላ ከተማ ትንሽ ተፈረፈረችው እና the last 15 years በጣም ብዙ ለውጥ አለ እና ለመስራት የሚፈልግም ስራ አለ፣ ብዙ ስራ አለ። ስለዚህ ኑ እያሉ ነው ያልኩ ነገር ተሻለ። እሺ በጣም አመሰግናለሁ። درجح
ስንት ኪሎ ሜትር ይሆናል? هي بمسراته በጣም ደስተኛ ነኝ። halkaas waa halkii aan daawooyinka lagu gubay እዛ ደግሞ መድኃኒት ቢቃጠልበት ነው። halka እንዶት kala ka qodan ሌላ ደግሞ እዛ ጋር የተቆፈረ ጉድጓድም አለ። xoolaha markay dhalaan mandheefta iyo waxyaabaha ሌላው ደግሞ እንስሳት ወልድና የነሱ እንትን እዛ ላይ የሚጣልበት ነው የሚቃጠልበት ነው። አድ ባን ነው ማህድ علينا በጣም እናመሰግናለን። ወሊማ እናረግባ waxaana soo marin way እና ደግሞ ይሄን በመሰረታችን እስካሁን ድረስ ያለ እንስሳት በቦታ ህዝቡ የሚከተለው ቦታ ስለሌለ በጣም ደስ ይላል ይሄን ፕሮጀክት በመስራቱ። አደና ዋና ለው ቀለበይ አሁንም ደግሞ እንትንም ፈርኒቸር ምናምን ተሰርቶናል። ፕሮስታ ወርከሳ የቀለብ ከመሽ ያለ መሽሩዕ ነው ሰመይ የሸልፍ ሁሉ ምናምን ፕሮጀክቱን ያመጣልን። ሶላር ባኩችረ ሶላር ምናምን ራሱ አለ ያደርጉልና ባትሪዎች ሁሉ በሶላር እንትን የሚሰሩ አሉ። በራክታ ዋና ለው ደሰይ እና ይሄ ብርካ ደግሞ ውሃ ማጠራቀሚያ አለ። ሶዶን ፎስታ ያቃጣ halka marka እና ይሄን ደግሞ እስከ 30 በርሜል ይዛል። marka አድባን ነው ማህደልነና እና በጣም እናመሰግናለን። በጣም በእጅግ እናመሰግናለን። እና ይሄ ፕሮጀክት ደግሞ እስካሁን ድረስ አልገጠመንም። ፕሮጀክቱ እንዲቀጥልልን ደግሞ እንፈልጋለን። ዋህለ ሶኮ በከረማ እና በዚህ በእኔ አንድ ቤት የሚቋጭ አይደለም። አውል ማና markii talaal uu jiro waa la wareegi jiray dadka xoolaha waa la wareegi jiray oo maxaa meelaha la socon jiray haddase ميكروفون بالقودنا والحوالة كان صدق حرتها كان دمو بميكروفون يزن إنسات بإنسات بوتام إنسات تعبيا ونمتوت من أمبلن ناوجالن دروزي بميدا لين بربي كتبه. أوكي هذا ماشي نشيفه ماشي بكتب من هذا. أنا دبك زينو بيتاون ريسيدنسو بتسافر لينيال ما عرفيا زي عرفي إنساتون زينو مكتبه. تطبق هالكودن بتشوفه لا ينو سو يزبوم يميامو إنساتون اللي زي اللي بكتبات يعمل. مركب مشروع عاد بنقوم هذا. أنا البروجكتو لدكتور ديب أنا مسكنا واهلا سو كوي بكرما انا بني عند بيت ميقاچو مزغانا አይደለም مزغانا በላይ ነው አመሰግ ከዋ ፈርማሽጋ ሐዋላha كان وحاويه وكريم والله يا سياسه لaba kun iyo 500 milligaraam halkeesa laba siya kana ariga weeyo waa 300 milligaraam halka xabaan neefka laga siinayo hal xabo waa وهذا وسامبا سامبا هو يفيد برشا سامبا قلبك ما تفتي منه نفق على يسمك على حالها عطا راتك ملتي عيال الصينية ما تفتي مي ملتي فيتامين ما تفتي مي هو هكذا وعربط كتبات مرفيه كتبات مرفيه صدموي هل السلسله الاخرى الكاس سيما دافعيه وكا هذه لو بهذا شمال غير وكاسنا سياسه شغاليه هذا السياسه معناها حالاتي وكلا
دايها يا عاصمة الله غير حوالي أنت لو في أرجع الوقت يا ملكت مدرج لمبر فلسطين يا قطر مدرج بدل ملكت عصر مستي عصر كمان يوصلنا يوصلوا يقطر لنا قطر سكر هو حلو هاي لكن أشكال الجلية أشكال الجلية أنت كترة وطا نفط يعني هو هاد فيل كان اللي جلية وكا أنت لو جلية نفط وطر لما كنت لو قرية كان أنت ليه جلية كان أنت جلية وكنا مركول وصنايع لك تأيوكوا هذا يعني والله كان سلاسة معنا هو هاي هو صمتا أنا قلت في الربحية يا وصية هلا واحد هذا بردسو الأردن وانا كأيو مركل الكرمينية يا لو قطة أنت اللي قال لي يا حننت ساسا الله قمنايا مركل خلنا لو جبنايا ساسو كل غنايا مع السلامة أنا سأقول مثلاً فرمشي واقع سألو شغالية فن وثلاجة فيرسون وشوف يا حضرتك وشوف يا هذا أنتم بتشا والكون كل الأشياء كلها كذا وشغالية كفتوا بام كفتوا يمير كون كفتوا بام أنا بامبا فرق مصعد مياه ተመልካቾቻችን አሁን የምንገኘው ከአዲስ አበባ ከ1600 ኪሎ ሜትር በላይ ርቀት ላይ በኢትዮጵያና ኬንያ ድንበር መካከል ነው የሚገኘው። ይህ የምታዩት ወንዝ የዳዋ ወንዝ ይባላል። ከባሌና ሲዳሞ ከፍተኛ ቦታዎች ላይ የሚነሳ ወንዝ እንደሆነ ይነገራል። ወንዙ ሄዶ እንግዲህ በሶማሌ አሸዋማ ቦታዎች እንደሚገባ ወይም ደግሞ ወደ ህንድ ውቅያኖስ እንደሚከናጭ ይገመታል። በዚህ ወንዝ እንግዲህ ከወንዙ ማዶ የምታዩት የኬንያ ግዛት ነው። እዛ ጋር የምታዩቸው እዚህ እኛ ደግሞ የቆምንበት ኢትዮጵያ ላይ ነው። ማን ይባላል? ገርበዶ ይባላል። እቺ ቦታዋ ይሄ ቦታው እንግዲህ ገርበዶ ይባላል ነው እያሉ ያሉት የአካባቢው ነዋሪ። በሶማሌ ብሔራዊ ክልላዊ መንግስት በሊበን ዞን ዶሎ አዶ ወረዳ ውስጥ ነው የምንገኘው። ወንዙ በጣም ትልቅ ወንዝ ነው። ዓመት የሚፈስ ወንዝ ነው። የአካባቢው ነዋሪዎች እንደምታዩት ለትራንስፖርት እንደ ጀልባ የሚጠቀሙት ይህንን የትራንስፖርት አይነት ነው። ይህ ወንዝ እንግዲህ የመስኖ ስራ በመስራት ነዋሪዎች ኑሯቸውን ለመኖር ይሞክራሉ። እዚህ ጋር እየተሸከሙ የሚወስዱት የተለያዩ ሸቀጦችን ነው። አቅራቢያ የሚገኘው ለኬንያ ከተማ የተለያዩ ሸቀጦች፣ የሱቅ እቃዎች እንደ ዘይት የመሳሰሉ ይሄዳሉ። የንግድ ስራውም አለ ማለት ይቻላል።
ስሜ ጉሎ አሊ ቦያ ይባላል። የት ነው የሚኖሩት? የምኖረው ሊባን ዞን ከወረዳ ዶሎ አዶ ታች ቀበሌ ቦሪ አለ። የቆምኩት ቦታ ኒውስ ቀበሌ ገርበዶ ይባላል። ምን እየሰሩ ነው? ይመስል እርሻ ነው የምናርሰው። እርሻ? አዎ። ይሄ ወንዝ ምን ይባላል? ዳዋ ይባላል። አሃ። አሁን እዚህ በመስኖ ምንድነው እያለማችሁ ያላችሁት? ይሄን አላማችን ምንድነው? አሁን ሙዝ አለ። ይሄ ካናሉ ትልቁ ካናል ድሪፕ ሰርተናል። ድሮ እዚህ ቦታ ድርቅ ነበረ፣ ኢንጂነር ነበሩ። ግን አሁን ዲባሽን ደስታ ይሰማል። ማን ነው የሰጣላችሁ ይሄንን መስኖ? ይሄን ድሪፕ በመንግስት እናመስገናለን። ዶክተር ዲፕ ነው የሰራው? አዎ የሰራው ድሪፕ ነው። ከመሰራቱ በፊት ምን ችግር ነበር? ችግር የነበረው ጀነሬተር አልነበረም፣ በሙሉ ድርቅ ነበረ። አሁን ግማሹ ገና አልደረሰም፣ ግን ግማሹ ደርሰን ቦታ ሊባሽን ደስታ ነው የምንሰማው። ይሄ መስኖም አልነበረም ድሮ? አልነበረም ድሮ። በምንድን ነበር የምትተዳደሩት፣ የምትኖሩት፣ የምታርሱት? እዚህ አካባቢ ዝናብ የለም። ችግር ነበር። ችግሩ ምንድን ነው? ምንም ይምባል ሶማሌ አለ ብርጅባት እንባለው አለ ትሰራለህ፣ በሁለት ቦታ ታከብራለህ። እሱ ነው የምንሰራው ነበረው። ግን አሁን ለግላችን ነው የምንሰራው። ድሮ የዝናብ ጥረት ነበረ። ዝናብ አንድ ጊዜ ያጣል፣ አንድ ጊዜ ይገኛል። አሁን ዝናብ ካጣ ጀነሬተር አለ፣ መስኖ አለ። ያው አሁን በአመት ሁለት ጊዜ፣ አንድ ጊዜ ሽንኩርት፣ አንድ ጊዜ በቆሎ። ያው በቆሎ ቆማል። አሁን ይሄ ደግሞ ሙዝ ነው። ይሄ እንደልኩ አይገም። እስከ ስንት እየሸጡ ነው በአመት? አሁን በአመት ገና ሂሳብ እስከ አልቆጠርኩም፣ ግን በግምት 100 ሺህ ይገኛል በአመት። ከዚህ በፊት ይሄንን ያገኙ ነበር? የለም። ስንት ነበረ የአመት ገቢዎት ከዚህ በፊት? በአመት እንደው ካገኙ ስንት ብር ያገኙ? ገቢ አልነበረም። ልጆች ማሳደሪያ፣ ጉቤ መከፈል፣ ልጆች ሐኪም መውሰድ፣ ትምህርት ማስተማር፣ በቃ ኃይላጅ እዛ ነበረ። ድርብ እናመሰግናለን። አንደኛው ባላ እናመሰግናለን፣ ሁለተኛው በመንግስት፣ ሶስተኛው ድርብ የሰረጀ እናመሰግናለን። ወደፊት እቅዶት ምንድን ነው? እቅዶቱ ድሮ የነበረው አልነበረም፣ ጀነሬተር አልነበረም። ምን ጠብቀው ዝናብ ብቻ ነበር። አሁን ዝናብ በናጣም ጀነሬተር አለ። ጀነሬተር እናጣጣፍ ሎሚ አለ፣ ያው ሎሚ አለ፣ ማንጎ ያው ይሄ ዙሪያውን 20 ሰው ነው ያለው። ይሄ መተናፈው ምንድነው? ይሄ አሁን የሰራች በሙሉ መሬት አለ። ያልተሰራ ችግርተኛ ቦሪያ ያሉት ንዑስ ቀበሌ 5 ንዑስ ቀበሌ አለ። እሺ 5 ንዑስ ቀበሌ አለ። ገርበዶ አንድ በር ካሰለ የሚባል ቦታ አለ። ነቦ አለ። ቀበሌ ውስጥ 01 0 አለ። 5 ንዑስ ቀበሌ አለ። ብዙ ይኖራል። ይሰራሉ። ይሄ ሙዝ አሁን ምን ያህል ጊዜ ይቀረዋል? ይሄ ይቆያል። ይሄ 3 ወር እንዴ ማለት። የት ነው የምትሸጡት? ኬንያ አካባቢ ገበያ የለም። ለገበያ ኬንያን ዱንታው ኬንያ ነው ወስዳለ። እዚህ ቅርብ ከተማ አለች። ማን ትባላለች? መንዴራ ነው ወስዳችሁ የምትሸጡት? በጣም ጥሩ ነው። ዶሎ አዶስ አትወስዱትም? ዶሎ አዶስ ራሱ ከዚህ አለው ከዚህ በላይ
alaabta soo qaadaysiis ya iska hubiin nin kale dhowr gaareysan soo የአርዲፒ አማካይነት ይህ የዳቦ ስነ ስርዓት ቆረሳ እየተካሄደ ይገኛል። እንግዲህ የተቆረሰው የዳቦ ቀጥታ ተሸላሚ ወይንም ስጦታውን የሚበረከትላቸው ሚስተር ማቲው ስቴፋን ወደ መድረክ ጋብዙልኝ በቆራ
በመቀጠል ዲአርዲፒ ፕሮጀክት አስተባባሪ አቶ ንጋቱ ቦጋለ ወደ መድረክ ጋብዙልኝ። በመቀጠል ሶስተኛ ላይ ከፌዴራል ግብርና ሚኒስቴር ተወካይ ወይዘሮ ዘይነባ ወደ መድረክ ጋብዙልኝ። Thank you.